ማህበረሰቡ ቶሎ አዳፕት የማድረግ ነገር አልነበረው ስላልነበረው የእጅ ስራዎች በጣም እንትን ዶሚኔት አድርጓቸው ነበር ከዛ በኋላ ግን ይሄ መኪና ድጋሚ እንዲያሰራራ የሆነበት ምክንያት ምንድነው በውስን ሰዎች በግለሰቦች ይሰራ ነበር አዲስ አበባ አካባቢ ግላስ ታቃላችሁ ፈረስ ላይ የሚደረግ ይለበስ ግላስ ይሰሩበት ነበር ለምን ቆዳ ማደን ቀረ ድሮ ይታደንና ቆዳው ተገፎ ያንበሳም ይሁን የምን ይነጣፍለትና ፈረሱ ላይ ይደረግና እዛ ላይ ጋልቡ ነበር ከዛ አሁን ምን ተደረገ በጨርቅ ሼፕ እየወጣ ግላስ ይሰራ ጀመር እነዛን ግለሰቦች ወደዚህ ያመጣቸው ያሰሯቸው ጀመር እያሰሯቸው በኋላ እነዚህ የካልቸር እየሰፋ መጣ የመጀመሪያዎቹ ሁለት የመጡ አሉ እነሱ ከመጡ በኋላ ወንድማማቾች ናቸው መጡ ከመጡ በኋላ የመጨረሻ ያወረሱት እነሱ ናቸው ያ ማለት ከ32 አመት በፊት ማለት ነው ወርሰው መስራት የጀመሩት ማለት ያው አንደኛው ፋዘር ነው ሁለተኛው ደግሞ አለማየሁ ነው አለማየሁ ሁለቱ ናቸው ከዛ በኋላ አሁን ይሄንን ካልቸር ድጋሚ ማሰራራት ስላለበት ባህል ቢሮ ባደረገው ጥናት መሰረት ሞጁል አዘጋጅቶለት ይሄንን ድጋሚ እንዲያሰራራ አድርጎ በቴክኒክና ሙያ ስልጠና ሰጥቶ እዚህ ስልጠና ሰጥቶ ድጋሚ ይሄንን ለመስራት ችሏል ማለት ነው እነዚህ ዲዛይኖች ላይ ደግሞ እነዚህ ዲዛይኖች ብዙዎቹ የሚወሰዱት በመንድነው በእንጨት ስራዎች ላይ የሚደረጉ የሚነደፉ ስራዎችን ነው የእንጨት ስራዎችና እንዲሁም ደግሞ የስፌት እና የኮሎይታ ዲዛይኖች ናቸው አሁን ይሄ የእንጨት ስራ ነው እዚህ ጋር መታየት የእንጨት ስራ ነው ሐረሪ በሮች ላይ ምናምን በር ላይ የእንጨት ስራዎች አሉ የኮሎይታ ዲዛይኖች አሉ ቀድም የሚባለው የተለያዩ ሽሽቲሽላለ የሚባላል ቀርጣስ የሚባላል ሲያሞች በጣም ብዙ አይነት ሲያሜ ያላቸው ዲዛይኖች በየጊዜው ይመጣሉ የተለያየ እንትን ይመጣሉ እነዛ እየተሰሩ ከዛ በኋላ ወደዚህ ይመጣል የሐረሪን አልባሳት ወይም ደግሞ አንድ ልብስ ለመለየት የሚችልበት ምንድነው ሁለት ነገሮች ይኖሩናል አንደኛው ፓተርን ነው ፓተርን ማለት ይሄኛው ያለው ክቦች አሉት እነዚህ አሉ እነዚህ ናቸው የመጀመሪያው ፓተርን ነው ሁለተኛው ገይ ብሩቅ የምንለው ወይም ደግሞ የቀለም አገባባቸው ስብጥሩ እነዛ ስብጥሮችን ደግሞ የምናገኛቸው ምን ላይ ነው ይሄኛው ማለት ነው ይሄኛው ማለት ነው ይሄ የሚለበሰው መቼ ነው እናንተ አስቆሚዎች ይሄ የሚለበሰው መቼ ነው አሁን ለምሳሌ ሻዋል ጊዜ ይሄን ለብሳ የወጣች ሴት ካየን ምንድነው አላገባችም ግን ይሄን ከለበሰች አንድ ወንድ እንት ታይታለች የታጨች ስለሆነች ማናገር አትችልም ኩሸብሩቅ ይባላል ለዛ ለማለት እያንዳንዱ አሁን ሪዝኖች አላቸው አንዳንዶቹ ልብሶች ሪዝን አላቸው ፎቶዎችም እንደዛው ሲሰራ ሪዝኖች አላቸው በእጅ የሚሰራ አለ ምድሮ ጨርቅ አሰፋፉ አለ ለምንድነው እስቲ እናንተ ኮመን አንድ ነጭ መጥቶ ሊጠይቃችሁ ይችላል የባህል ልብሱን ሊለብስ ፈለገች አንድ ሴት ፈለገች አጥላስ ነው በጣም ትልቅ ነው ለምንድነው ትልቅ የሆነው ልብሱ አጥላስ ከሰው ልጅ ከፍ ይላል በጣም ትልቅ ነው ለምንድነው ሪዝኑ ምንድነው በየቀኑ የሚለበስ ልብስ ስላልሆነ ኦኬዥናል ልብስ ነው ያ አንድ ማላምት ነው ፍሪ ሳይዝም ቢሆን ከሰው ልጅ ይበዛል ያ የሆነበት ሪዝን አንድ ሴት ያንን ልብስ ለብሳ የወጣች ጊዜ ወገቧ የቱ ጋር እንደሆነ ማንም መናገር አይችልም ያ ማለት የሰውነት ቅርጽ ማሳየት የለበትም ሃይድ ነው እምነትም ነው ተግባባና ለዚህ ለማለት ያንን ያጥላስ የለበሰች ሴት ያ የለበሰችው ልብስ ሰውነት ቅርጿን አያሳይም እንዲሸፍናት ነው የሚያደርገው ያ ነው ፖይንት አንደኛው ማለት ነው ትልቁ ነገር እሱ ነው ገይገናፊ ለምሳሌ ሱሪ መልበስ መቼ ነው የተጀመረው በአሚር አብዱላህ ቱርኮች ከወጡ አሚር አብዱላህ ናቸው አዋጅ ያስነገሩት ምክንያቱም በተከታታይ የነበረው የመጠጥ ቤት መስፋፋትና ህገወጥ ተግባራት መስፋፋታቸው ያ ምንድነው ሳቢ እንዳይሆን ነው ሼፓን ሆነ የሰውነቷን ወይም ደግሞ የመቀመጫዋን ቅርጽ የሚያሳይ ከሆነ ችግር ነው አንድ እሱ ነው ሳቢ እንዳይሆን ነው ሁለተኛ ነገር ሰውነቷን ፍሌክሲብል በሆነ መንገድ ወዴትም ታንሸራሽራለች በዛ አይነት ልብስ የሚሰፋው የቴኳንዶ ልብስ ነው አይደለ እግር እንዲከፈት ፍሌክሲብል እንዲሆኑ ነው ሶ ሪዝኖች አላቸው እያንዳንዱ ያንን ከግምት እያደረገ እንትን እንላለን ማለት ነው እናንተም ያገዛችሁ ለምን መረጃ በጋራ እየተለዋወጥን እንጂ የተማማርን እንጂ ሌላ ነገር አይደለም እዚህ እናንተም እየሰጣችሁ እንትን ኮሎኖች አሉ ኮሎኖቹ የቆሙት ሪዝነብል ናቸው
እያንዳንዱ በፖርቹጋል በኢማም አህመድ ጊዜ በፖርቹጋሎች የተጨፈጨፉትን አረሮችን ለመዘከር ነው ማስታወሻ አርገው ነው ያቆሙት እያንዳንዱ በዛ እንዲታወስ ነው ግን ቤቱንም በዛው ነው ያቆሙት 1970 አካባቢ ነው ላይኛው የተጨመረው ኮሎኑ አንዳንዱ 44 ይባላል ተሳሳቱ እያረሙ